የዮሐንስ ወንጌል ምዕራፍ 21። ከዚያም በኋላ ኢየሱስ በጥብርያዶስ ባሕር እንደገና ለደቀ መዛሙርቱ ታየ። በዚህም ሁኔታ ተገለጠ። ስምዖን ጴጥሮስ፣ ዲድሞስ የተባለው ቶማስ፣ የቃና ዘገሊላው ናትናኤል፣ የዘብዴዎስ ልጆችና ከደቀ መዛሙርቱ ሌሎች ሁለት አንድ ላይ ነበሩ። ስምዖን ጴጥሮስም ዓሣ ላጠምድ መሄዴ ነው አላቸው። እነርሱም እኛም ካንተ ጋር እንሄዳለን አሉት። ወጥተውም ወደ ጀልባዋ ገቡ። በዚያ ሌሊት ግን ምንም አላጠመዱም። ሲነጋም ኢየሱስ በባሕሩ ዳርቻ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። እርሱም ልጆች ዓሣ አላችሁ አላቸው። እነርሱም የለንም አሉት። እርሱም መረባችሁን ከጀልባው በስተቀኝ ጣሉ፣ ዓሣ ታገኛላችሁ አላቸው። እነርሱም በጣሉ ጊዜ ከዓሣው ብዛት የተነሳ መረቡን መጎተት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙርም ጴጥሮስን ጌታ እኮ ነው አለው። ስምዖን ጴጥሮስም ጌታ እኮ ነው የሚለውን ቃል በሰማ ጊዜ አውልቆት የነበረውን መደረቢያ ልብስ ታጠቀና ዘሎ ወደ ባሕሩ ገባ። ሌሎች ደቀ መዛሙርት ግን ከባሕሩ ዳርቻ የራቁትን 200 ክንድ ያህል ብቻ ስለነበረ ዓሣ የሞላበትን መረብ እየሳቡ በጀልባው አመጡ። ወደ ምድርም በደረሱ ጊዜ ዓሣ በላዩ የነበረበትን የከሰል ፍምና እንጀራ አዩ። ኢየሱስም አሁን ካጠመዳችሁት ዓሣ እስኪ አምጡ አላቸው። ስለዚህ ስምዖን ጴጥሮስ ወደ ጀልባው ወጥቶ መረቡን ወደ ምድር ጎተተው። መረቡም 153 ትልልቅ ዓሣ ሞልቶበት ነበር። ይህን ያህል ቢይዝም መረቡ አልተቀደደም። ኢየሱስም ኑ ቁርስ ብሉ አላቸው። ጌታ እንደሆነ አውቀው ስለነበር ከደቀ መዛሙርቱ አንተ ማን ነህ ብሎ ለመጠየቅ የደፈረ አልነበረም። ኢየሱስም መጥቶ እንጀራውን አንስቶ ሰጣቸው፣ እንዲሁም ዓሣውን ሰጣቸው። እንግዲህ ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲታይ ይህ ለ3ኛ ጊዜ ነው። በልተውም ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ አብልጠህ ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶቼን መግብ አለው። ኢየሱስም ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ በእውነት ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ሦስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም 3ኛ ጊዜ ኢየሱስ ትወደኛለህን ብሎ ስለጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም ታውቃለህ አለው። ኢየሱስም እንዲህ አለው፣ በጎቼን መግብ። እውነት እልሃለሁ ወጣት ሳለ ልብስህን ራስህ ለብሰህ ወደ ፈለክበት ትሄድ ነበር። ስትሸመግል ግን እጅህን ትዘረጋለህ፣ ሌላውም ሰው ልብስህን አስታጥቆ ልትሄድ ወደማትፈልግበት ይወስድሃል። ኢየሱስ ይህንን ያለው ጴጥሮስ በምን አይነት ሞት እግዚአብሔርን እንደሚያከብረው ለማመልከት ነው። ከዚህ በኋላም ተከተለኝ አለው።
ጴጥሮስም ወደ ኋላው ዘወር ሲል ኢየሱስ ይወደው የነበረ ደቀ መዝሙር ሲከተላቸው አየ። ይህም ደቀ መዝሙር ያን ጊዜ ራት ሲበሉ ወደ ኢየሱስ ደረት ተጠግቶ ጌታ ሆይ አሳልፈው የሚሰጥህ ማን ነው ያለው ነበር። ጴጥሮስም ባየው ጊዜ ጌታ ሆይ እርሱስ ብሎ ጠየቀ። ኢየሱስም እስክመለስ ድረስ በሕይወት እንዲኖር ብፈልግ እንኳን አንተ ምን ቸገረ? አንተ ራስህ ተከተለኝ አለው። በዚህ ምክንያት ይህ ደቀ መዝሙር አይሞትም የሚል ወሬ በወንድሞች መካከል ተሰራጨ። ኢየሱስ ግን እስክመለስ ድረስ በሕይወት እንዲኖር ብፈልግ አንተ ምን ቸገረ አለው እንጂ እንደማይሞት አልነገረውም። ስለ እነዚህ የሚመሰክረውና ይህንን የጻፈው ይኸው ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎችም ብዙ ነገሮች አሉ። ሁሉም ነገር ቢጻፍ ለተጻፉት መጽሐፍት ሁሉ ዓለም በቂ ቦታ የሚኖረው አይመስለኝም።